ቾምቤ ለወይዘሪት ትርሲት አንድ ነገር እንደምትተባበረኝ እፈልጋለሁ። መንገድ ላይ የሬሳ ሳጥን የሚሸጥበት ቦታ አለ ብሎ ይጠይቃታል። እሷን በድንጋጤ የሬሳ ሳጥን አልከኝ ብላ ትጠይቃለች። አዎ ብሎ ይመልሳታል። እኔ ምን ላርግልኝ? ልጅቷ እኮ ምንም ነገር ልሰማ አልቻለችም። ስለዚህ መሞት ፈልጋ ነው ብሎ ይነግራታል። ኢሊናም ምን እየሆንክ ነው አንተ ቾምቤ? ምንም ልታስብ አልቻልክም ወይ? አንተ እኮ ጭንቅላት ስለማይሰራ ነው ብሎ ይመልሳታል። ብሩክም አንተ ቾምቤ ደህና ነገር አታስም ወይ ብሎ ይመልሳታል። እዚህ ጋር ሚጣ ወይዘሪት ሄሩቴ ለመርዝ ሊገደል እሷ የምትበላበት ምግብ መርዝ ጨምራበት ነበረ። እዛ ጊዜ ኩሽና እሷ ስትመረዝ አብርሃም አይቶ ነበረ። እሱ ደግሞ በቪዲዮ ቀርጾ ለወይዘሪት ሩታ ይነግራታል። እሷም ደግሞ በድንጋጤ እኔ ርቦኝ ነበረ የራበኝ ሰዓት ቢበላ ሊሞት ነበረ እያለች ለአብርሃም ትናገራለች። አብርሃምም የደሃ ነገር አልትቀባም ወይ እንዴት ታወራለሽ? አይ አሳቢ አቃትሽ ነው። ይሄ እኮ ቀላል ነገር ነው። የድሃ ነገር እኮ የፈለጉ ነገር እኮ ሊያደርጉ ይችላሉ እያለች ትነገራለች። ወይዘሪት ሩቴ ደግሞ ምን ሆነ አንተ ደግሞ አካበድክ ወይ? ሴት ነኝ እኮ የመርዝ ጉዳይ እኮ አውቃለሁ እያለች ትናገራለች። አብርሃምም አንቺ ቆይ የመርዝና የሴትነት ምንድን ነው? አንቺ ምን የምታውቂ ነገር አለ ብሎ ይጠይቃታል። እሷም ደግሞ የሴትና የመርዝ ጉድጓዱን አንተ አታውቅም ወይ ብሎ ትመልሳታለች። ለማንኛውም ሴት ልጅ ስትወዳና ስትጠላ የጉራዴ ነገር አይመስልሽም? አይመስልም አታስብ እያለች ትናገራለች። ምላስና መርዝ በትንሿ ነው ጣብ እያረገ ይገላል እያለች አብርሃም አዎ የሴቶች ምላስ በጣም ከባድ እንደሆነ አውቃለሁ ብሎ ይመለሳል። እና ሩቴ ይሄ እብርቃ የጨመረችው መድኃኒት መርዝ ነው እያልሽኝ ነው ብሎ ይጠይቃታል። እና ደግሞ እና እኮ መርዝ ቢሆን እኮ የበላውበት ይገለኛል ነበረ። እሷ እኮ መርዝ ብላ የሆነ ምናምን ሳይሰጡት አይቀርም። እሷ መርዝ መረዝኳት ብለው በሷ ቤት እያሰበች ነው እያለች ለአብርሃም ትመለሳለች። አብርሃምም እና መርዝ አይደለም እያልሽነኝ ነው? እኔም የማሰበው እኮ እንደዛ ነው። መርዝ ቢሆን እኮ ለዛ ድረስ እንደዚህ አይቆይም ነበረ። ሽማግሌ ምግቡን በልተዋል አይደለም ወይ? ስለዚህ ፈስ በፈስ እየሆነ ነበረ ብሎ ይናገራታል። አንተ ምንድን ነው ይሄ ሁሉ በብላ አንተ በስማም ምን አይነት ሀሳብ ነው የምታስበው? እያለች ትናገራለች። እሱም ደግሞ እና ምንድን ሰብሽ አንቺ ሩቴ? እሷ እኮ ያሰበች ነገር ከየበለጠ ነገር አይደለም ብሎ ይነግራታል። ስለዚህ አንተ ምንድን ነው እንደዚህ ነገር የምትለኝ? አንተ ደህና ነገር አታውቅም ወይ? እረ በስመ አብ ሰው ህይወት ማጠፋት ሰው ነፍስ ማጣፋት ጥሩ ይመስልሃል ወይ ብሏ ትናገራለች። እሱም ደግሞ እኔ አንድ ነገር ልንገርሽ ሰውዬ ከዚህ ቤት ብን ብሎ እንደሚጠፋ አንቺ ከፈልሽ በቪዲዮ ማስፈራራት ትችላለሽ ብሎ ይናገራታል። እሺ ይሄ ጥሩ ሀሳብ ነው ቪዲዮ ላኪልኝ ብላ ትጠይቃለች። አይ እሱማ አይሆንም በአንድ ነገር እንስማማ ብሎ ይናገራታል። እሺ ምንድን ነው
ቪዲዮ ለራስ ጥቅም ነው እየተጠቀምክ ነው ብላ ትመለሳለች። እሺ ምንድን ነው የምትፈልጉ እያለች ትጠይቃለች። አንቺ ብሩክ ነገር ማለት ትተሽ እኔ እብሪቃ ትርሲት ትርሲት ከኔ ጋር እንደምትሆኝ እፈልጋለሁ። ይሄ ነገር ካደረክልኝ በኋላ ነው ለአንቺ ቪዲዮውን መሰጥ የምችለው። በእኔ ሀሳብ ከተስማማሽ በዚህ ነገር ከተስማማሽ እሰጥሻለሁ እያለ ይናገራታል። እሷም እንዴት አንተ ቪዲዮ በእኔ መጠጠቅም ፈልጌ ነው እንዴ እንደዚህ ያደረገኝ? እኔ ይሄ ቪዲዮ ካገኘው ልጅቷ በወንጀል ልታስር ትችላለች። ልጅቷ ያደረገችው ይሄ ትልቅ ስህተት ነው። ለወንጀልም ልታስርም ትችላለች። ስለዚህ ቪዲዮ ስጠኝ እያለች ትጠይቃለች። ቢሆንም እሱም በእኔ ሀሳብ ከተሳሰበ ብቻ ነው። አንቺ ምን ብሎ ይስቅበታል። ወይዘሪት ሉሊት አንቺ የተማርሽ ነው ሰው በዚህ የተሰነጠለ ሰው ቪዲዮ ስጠኝ ብለሽ ትጠይቀኛለሽ? እኔ የምፈልገው ይሄ ነገር እኮ ሰርቶ መቀበል ነው። ስለዚህ በሀሳቤ ከተስማመሽ በሀሳቤ አስታውቂ እያለ ወደ ክላሱ ይሄዳል። ወይዘሪት ተስሪያ በጣም ይሄ ደግሞ በጣም መርዝ ሞኝ ነው መሰለኝ እያለች በሀሳቧ ጭልጥ እያለች ታስባለች። በዚህ ጊዜ ብቻውን ቁጭ እያለች ሰዓት እብርቃት ይመጣለች። እንዴት ዋልሽ ማሚ ትርሲታዬ መጣሽ ወይ እበላ ሰላም ተጠይቃለች። እናቴ ምን ሆንሽብኝ የተፈጠረ ችግር አለ ወይ ብሏት ትጠይቃለች። ብሩክ ከአንቺ ጋር ጎን አደለም ወይ ለምን አልመጣም ብሎ ትጠይቃለች። አዎ አልመጣም። እሷ ልጅቷ ባለፈ ሐኪም ቤት በብላይ ተወጋ ሐኪም ቤት እየቆየች እዛው እሷ ወደ ቤት ሄዷል ብላ ትመልሳለች። እናቴ ምን አጋጠመሽ ፊትሽ ልክ አይደለም ብላ ትጠይቃለች። እናቴ ምንድን ነው ብላ ስትጠይቀ በሞት አፋፍ ደርሼ ትንሽ ነው በትንሽ ነው ያመለጥኩ እያለች ትመለሳለች። በምን ሞት ነው እናቴ ምን እየሆንሽ ነው ብላ ትጠይቃለች። ሚጣ እኔ የሚበላበት ምግብ መርዝ ጨምራበት ነበረ እያለች ትመልስ። እብርቃ መርዛኝ ልትገለኝ ነበረ እያል እባክሽ እናቴ የማይመስለው ወሬ አታወሪ፣ እኔ እየዞርኩ ነው ዋልኩት። ያንቺ ሁሉም ነገር አሽምሮሽ እየመጣ ምታወሪ፣ ስለዚህ ዝም ብለሽ አታወሪ እያለች እማዬም በቃ ቪዲዮን አይተሽ ታወራለሽ። ስለዚህ ቪዲዮ አይተሽ እኔ ታምኘኛለሽ እያለች ትናገራለች። ቪዲዮን ገብተን ያለ ታዲያ ምንድን ነው የምንጠብቀው? ሚኪ ክላሱ ካለ ሂጄ አያለው ብሏ ትሄዳለች። ብቻ እኔ ደግሞ እምልሽ ቪዲዮ እንዳይሆን ብቻ ነው እምነግርሽ እያለች አንቺ ልጄ መቼ ነው የምታምኝ እያለች እናቷ ትናገራለች። ስለዚህ ሂጄ ቪዲዮን እያለው ምንድን ነው የምጠብቀው እያለች ወደ ሚኪ ትሄዳለች። በዚህ አጋጣሚ ሚኪ ይመጣል። ስለዚህ ሚኪ ሲመጣ እባክህ አንዴ ስልክ ስጠኝ እያለች ስልኩን ይሰጣታል። ስለዚህ ሲሰጠው ትፈተሻለች። ስትፈትሽ ምንም ልታገኝ አልቻለችም። ስለዚህ እናቴ ከአሁን በኋላ ምንም ነገር እንደምትልኝ አልፈልግም ብሏ ቪዲዮ ስለያጣች ወደ ክላሷ ትሄዳለች። ሚኪና ወይዘሪት ሳምራ ቁጭ ብሎ አንቺ እኔ የምልሽን ነገር ስታስቢ እንደዚህ ነገር ታደርጋለሽ ብሎ በጣም እየሳቀባት በሚሞር ስለያዘ መመሩን እያሳየ ይስቅበታል። ይሄ ወራዳ ሰራብኝ እያለች ትገኛለች።